አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦቻችን በሀገር ውስጥ በሀገር ውጭም ያላችሁ ያላህ ሰላምና እዝነት ያላችሁ አላህ ይጠብቅልኝ። ዛሬ የብራኒ ሩዝ አሰራር ላሳያችሁ ነው የመጣሁት። በመቀጠል 2 ኩባያ በስመቲ ሩዝ አጥባለሁ ማለት ነው። ድስቴ ላይ ሼሪሜሪ የተከተፈ ሽንኩርት አደርጋለሁ ማለት ነው። 4 ፍሬ ከታትፌ ያዘጋጀው ሽንኩርት ከዛ በደንብ ብራውን እስከሚሆን ድረስ እንጠብሰዋለን ማለት ነው። ቆንጆ ሆኖ ቀላ እስከሚለልን ድረስ ኒሻ ካላችሁ ያኔ ትንሽ አይጠባበቅም ማለት ነው። ትንሽ ኒሻ ታረጉበታላችሁ። ዱቄትም ከፈለጋችሁ ዱቄት፣ እኔ ለጊዜው አላረኩበትም ማለት ነው። እናንተ የፈለጋችሁ ማድረግ ትችላላችሁ። እንደዚህ አይጠባበቅም፣ ፍርፍር ነው የሚለው ማለት ነው። ትንሽ እንቀምሳለን ማለት ነው። ሽንኩርታችን በኋላ ከላይ እንዳረግበት በዚህ መልኩ ብራውን ሆኖ ቀላ ብሎ ተጠብሶልናል ማለት ነው ሽንኩርታችን። አሁን ትንሽ ደግሞ አስቀርተን ነበረ። ነጭ ሽንኩርት 1 ማንኪያ፣ 1 ማንኪያ ዝንጅብል፣ ወረጋ ግርፋ፣ ሄል፣ ቢስማር፣ ቃሪያ ነው አብረን ጠብሳለን ማለት ነው። በደንብ እንጠብሰዋለን። ከዛ ዶሮአችን አጥበን ያዘጋጀነው ዶሮ አለ፣ 4 ቦታ ቆራርጠን ያዘጋጀነው ዶሮ አለ እናደርጋለን ማለት ነው። ፓፕሪካ፣ ከሞን፣ ፍልፍል አስዋድ፣ መሸከል ቅመምና አንድ ላይ እናረግበታለን ማለት ነው። ከዛ አብረን እናቅላለዋለን ከቅመም ጋራ በደንብ ቃና እንዲወጣው፣ ቆንጆ ቃና እንዲወጣው ማለት ነው። 3 ሀባ ቲማቲም ቆራርጬ ከታትፌ ያዘጋጀሁት አለ። አብሮ እንጠብሳለን ማለት ነው። እንከድናለን ማለት ነው። ሰላማችሁ እንደ አሸዋ ምድር ብዝት ይበለልኝ ማለት ነው። በመቀጠል ዘባዲ መትቼ አረግበታለሁ ማለት ነው። ዘባዲያችንን እናረጋለን። ዘባዲያችንን እንጨምራለን ማለት ነው። ከዛ አብረን እናቀላቅለዋለን እና ዋህደዋለን ማለት ነው። ቆንጆ ቴስት ነው የሚሰጠው። ከዛ ሙቅ ውሃ እናረጋለን። እንከድነዋለን ማለት ነው። ድስታችን ላይ ቀረፋ፣ ቢስማር፣ ሄል፣ ከሞን ድፍኑ ማለት ነው እናደርግበታለን። ትንሽ ጨውና ሩዛችን እንጨምራለን ማለት ነው። አጥብን የዘፈዘፍነው ሩዛችን
ብዙም ያኔ መብሰል አያስፈልገውም። ገንፈል ብቻ ነው የምናደርገው ማለት ነው። ከዛኛው ጋራ ስለሚበስል ዶሮአችንም እየበሰለልን ነው። ማሻአላ ተባረከላ። አሁን ቡግዶናስ እናደርጋለን ወይም ክዝብራ አፎን ክዝብራ እናደርጋለን። ናና ከዛ ቅድም የጠበስነው ሽንኩርት ከመሃል ጣል እናደርግበታለን ማለት ነው። ቆንጆ ሆኖ ነው የሚወጣው ማለት ነው። አሁን እንደዚህ ተክተክ ካለ በኋላ ብዙም አናቆየውም ማለት ነው። አንጠፍጥፈን እናደርጋለን ማለት ነው። እዛ ኢዳማችን ላይ በዚህ መልኩ እያደረግን ነው። እሳት ሚዲየም አድርገን ቀነስ አድርገን እንቀንሰዋለን ማለት ነው። አሁን በዚህ መልኩ ሩዛችን አድርገናል ማለት ነው። ማሻአላ የምግብ ከለር ወይም ዛፈራን እናደርግበታለን ማለት ነው። ናና ላይ ጣል እናደርጋለን። ከዛ ሽንኩርት ክዝብራ እናደርጋለን ማለት ነው። ከዛ የገበታ ቅቤ ቆራርጠን 4 ቦታ ቆራርጠን እናደርግበታለን ማለት ነው። እሳቱ እስከ መጨረሻው ቀንሰን እናበስላለን ማለት ነው። በመቀጠል ላይክ፣ ሰብስክራይብ፣ ሼር በማድረግ ያሳድጉን ማለት ነው። በዚህ መልኩ ከለሩ ምርጥ ከለር ይዞ ወጥቷል ማለት ነው። ማሻአላ ቆንጆ ፍርፍር ያለ የሆነ ብርያኒ ነው ማለት ነው። አሁን ገበታችን ላይ እናቀርባለን። አያምርም? ማሻአላ ተባረከ ረህማን። በዚህ መልኩ ጨርሰናል ማለት ነው። እናንተ ከወደዳችሁ ላይክ፣ ሰብስክራይብ አድርጉን፣ አበረታቱን። አንደኛ የሆነ ምግብ ነው ማለት ነው። ማሻአላ ሰርታችሁ ቅመሱ ማለት ነው።